በቅናሽ ዋጋ ሳምሰንግ ከገዛችሁ 99% ፌክ ነው። ዛሬ ኦሪጂናል ሳምሰንግ እንዴት እንደምትገዙ አሳያችኋለሁ። ሰዎቹ በየቀኑ ብዙ ሺህ ብር እያከሰረ ያለው ፌክ ሞባይል እየበዛ ሄደዋል በአለማችን። አሁን በቀላሉ እንዴት አድርጋችሁ ኦሪጂናል ሳምሰንግ እንደምትገዙ አሳያችኋለሁ። ቻናሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቀጥሎ አብረን እንሄዳለን ማለት ነው። መጀመሪያ ቆፎ ኦሪጂናል መሆኑን ለመለየት የምታደርጉት ምንድነው? መጀመሪያ ኢሜይል መያዝ ነው። ኢሜይል ለመያዝ ኮከብ #06 መሳልል ስትነኩ የእናንተ ኢሜይል ያመጣላችኋል ማለት ነው። ኢሜይላችሁ ትመዘግባላችሁ ማለት ነው። ለምሳሌ ይሄ ኢሜይል አምጥቶልኛል፣ ኢሜይል መዘግባለሁ ማለት ነው። በስክሪፕት መዘግባላችሁ፣ ኢሜይል ትመዘግባላችሁ ማለት ነው። ኢሜይል እንመዘግባለን ማለት ነው። ከመዘገባችሁ በኋላ ይሄ ሳምሰንግ ለምሳሌ ይሄ ሳምሰንግ ነው ልበለው። ይሄ ትክክለኛ ሳምሰንግ ነው አይደለም ብለን ከመዘገብን በኋላ የምንሄደው ወደ የት ነው? ወደ ጎጉል ነው የምንሄደው ማለት ነው። ያዝን በኋላ ወደ ጎጉል እንገባና ሳም ኤፍ ዳብሊው .com /ኢሜይል ብለን ሰርች እናደርጋለን። ከዛ በኋላ የሳም ኤፍ ደብሊው የሳምሰንግ ድረገጽ ይከፍትልናል ማለት ነው። ከዛ ኢሜይል መጀመሪያ ላይ አይደለም የምንጽፈው፣ ወደ ታች ወርደን ነው የምንጽፈው ማለት ነው። ወደ ታች ወርደን እንጽፋለን። ከዛ እዚህ ኢሜይል ኦር ሲሪያል ናምበር የሚል እዚህ እናስገባዋለን ኢሜይል ማለት ነው። ኢሜይል ቼክ ማድረጊያ ነው ይሄ። እሺ እዚህ ላይ እንመዘግባለን ኢሜይላችን። ኢሜይላችን እንመዘግባለን። ለምሳሌ እየመዘገብኩ ነው። እሺ እየመዘገብኩ ነው። ቦታ ሰጠኛል። ከዛ መዝግበን ከጨረስን በኋላ ቼክ ኢሜይል እንላለን። ቼክ ኢንፎርሜሽን። አሁን ቼክ እያደረገ ነው። እንደምታዩት ቼክ እያደረገ ነው። እንደምታዩት በቀይ ኢሜይል ኤስኤን ኢዝ ኢንቫሊድ ኦር ኖት ሳምሰንግ ዲቫይስ ብሎኛል። በቀይ ያሰመረው እንደምታዩት ኢዝ ኖት ሳምሰንግ ዲቫይስ ብሎኛል። ይሄ የእነሱ ትክክለኛ ድረገጽ ነው። እዚህ ያስገብታችሁ ሳምሰንግ የሆነና ሳምሰንግ ያልሆነ መለየት ትችላላችሁ ማለት ነው። ሳምሰንግ ያልሆኑ ድርጅቶች እንግዲህ ሳምሰንግ ነው ብሎ በውድ ዋጋ እየሸጡ ነው። ብዙ ሰው እየከሰረ ነው። በዚህ በቀጥታ በዌብሳይቱ እውነተኛ የሆነ እቃ መግዛት ትችላላችሁ ማለት ነው። ይሄ ለዛሬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከዚህ በላይ ትልቅ ከኪሳራ መከላከል የሚያድናችሁ የለም። ይሄ ሳም ኤፍ ደብሊው የሚባል ድረገጽ ሶፍትዌር ማውረጃ ነው። ሳምሰንግም ኦሪጂናል ነው ወይ አይደለም ብሎ መለያ ነው። ግን እንደገባችሁ ጎጉል ላይ መጀመሪያው ላይ ያለ ኢንተር ዲቫይስ ኦር ኔም ሞዴል የሚል እንዳታስገቡ። ወደ ታች ወርድና ኢንፑት ኢሜይል ኦር ሲሪያል ናምበር ዘን ፕረስ ቼክ ኢንፎርሜሽን ቱ ጌት ፎንስ ኢንፎርሜሽን የሚል እዚህ ታስገባላችሁ ማለት ነው። በዚህ በቀላሉ መለየት ትችላላችሁ። በሚቀጥለው ጊዜ ደግሞ የሌላ ቆፎዎች እንዴት ኦሪጂናል እንደሚለዩ እውነተኛ ዌብሳይታቸውና ድረገጻቸው አሳያቸዋለሁ። እየደጋገማችሁ ትዩት። ሳምሰንግ እንዳልሆነ ለይቶታል ማለት ነው። እንግዲህ ይሄ ኢንፊኒክስ ነው፣ ሳምሰንግ አይደለም እያለኝ ነው። በትክክል ለይቶታል ማለት ነው። ቻው